ወገኖቼ ይሄ እኮ የማልቀሻችን ዘመን ነው። ይሄ እኮ የመነፈቂያችን ዘመን ነው። ይሄ እኮ ወዮ የምንልበት ዘመን እኮ ነው። የምንጨፍርበት አስረሽ ምቺው የምንገባበት ዘመን አይደለም። ከባድ የሆኑ የመከራ ዘመናት፣ አስጨናቂ የሆኑ ጊዜያት እየመጡ ነው። መውጣት የሚፈልግ ያለቅሳል፣ መትረፍ የሚፈልግ ይንበረከካል። ነገን ማየት የሚፈልግ ዛሬም በእግዚአብሔር ፊት ይወድቃል። ለሚያልፉ ቀናት እንዳታልፉ፣ ያልፋሉ። ማልፍ የለም ያልፋል። አሁን ተንበርከኩ፣ አሁን አልቅሱ፣ ኋላ ወዮ ከምትሉ እንዲህ አይነት ጉባኤያት በዚህ ዘመን ሴሬሞኒ እንዳይመስላችሁ፣ የህይወት መለወጫ ወደ እግዚአብሔር ጨክነን መቅረቢያ ይሁኑ ባካችሁ። የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ይላል እግዚአብሔር ቃል። ከሚያስጨንቁ ዘመናት በፊት የሚመጡ ዋዜማዎች ላይ ያለን ይመስላል። ታዲያስ ወዮ ማለትም አሁን ነው። ኢሳይያስ ግን እግዚአብሔርን በዙፋኑ ሲያየው ወዮ ብሎ አለቀሰ፣ እንባውን አፈሰሰ። ያኔም ማልቀሱ እሱ ሆኖ ነው ወገኖቼ። መቼ ነው የምናለቅሰው ዛሬ ካላለቀሰ? መቼ ነው የምንሸነፈው ዛሬ ካልተሸነፍን? መቼ ነው የምንደነግጠው ዛሬ ካልደነገጥን? መቼ ነው ወደ ልባችን የምንመለሰው ዛሬ ካልተመለስን? የሚራበው እኔ እናንተ አይደለ? ያው እኮ ነው። ወንድምህ እኮ ነው የሚራበው፣ ወንድምህ እኮ ነው የሚጠማው፣ ወንድምህ እኮ ነው የሚወድቀው፣ ወንድምህ እኮ ነው የሚዋጋው፣ ወንድምህ እኮ ነው ተስፋ ቆርጦ ሲባጎ ላይ የሚታነቀው፣ ወንድምህ እኮ ነው የሚንከራተተው። አንተ እኔ ነኝ፣ እኔ አንተ ነህ፣ ያው ነን። ከሚታመሙት ጋር አትታመሙ፣ ከሚያዝኑት ጋር አታዝኑ፣ ከከፋቸው ጋር ሆድ አይብሳችሁ። ዛሬ በውድ ካላለቀስን ነገ የምር የምናለቅስበት ዘመን ይመጣል። ትንቢት አይደለም የምናገረው፣ የእግዚአብሔር ቃል ነው የሚለው። ኢሳይያስ አለቀሰ። ምን አለ? ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር ከንፈሮቼ የረከሱብኝ ወዮ፣ እግዚአብሔርን አይቼዋለሁ አለ። ወዮ